ሊዮኔል ሜሲ ወደ ኢንተር ማያሚ ካቀና በኋላ ግን ምን አይነት አዳዲስ ባህሪዎች ነው እያመጣ ያለው ሚል ሐሳብ በበርካታ የእግር ኳስ ቤተሰቦች የተሰነዘረ ይገኛል። ከተጫዋቾች ጋር የሚገባበት ሰጣ ገባ በስፋት ይታያል። ከዳኞች ጋር ደግሞ ይበልጥ ብዙ ጊዜ በባርሴሎና በነበረበት ሰዓት ላይ በስፋት የማይታይበት የማይንጸባረቅበት ብዙ ጊዜ ሊዮኔል ሜሲ ሀምብል የሆነ ወይም ደግሞ በጣም ጸባይኛ የሆነ እንዲሁም ደግሞ የዳኞችን ውሳኔ በጸጋ የሚቀበል አይነት ተጫዋች እንደነበር ነው የሚታወቀው። ለብዙ ሌሎች ተጫዋቾችም አርአያ እንዲሆን የሚያደርገው ጉዳይ ይሄ ነው በሚልና በአጠቃላይ ከክርስቲያኖ ሮናልዶም አንድም የሚሻልበት የራሱ የእግር ኳስ ብቃቱና ክህሎቶች እንዳሉ ሆነው ከክርስቲያኖ ጋር ሲያነጻጽሩት ብዙዎች አይ ሜሲ እንዲያውም በጣም አሮጋንት አይደለም ልክ እንደ CR7 ብዙ ጊዜ አይመላለስም ከዳኞች ጋር ለምን ለኔ ያልተነፋልኝም ለምን ለኔ ቅጣት አልተሰጠኝም በሚል አይጨቃጨቅም በሚል እንደሚነሳ ይታወቃል። ወደ ማያሚ ካቀና በኋላ ግን ሌላ ሜሲ ሆኖ የታየ የሚገኘው በየጨዋታው ነው ከተጫዋቾች ጋር ሰጣ ገባ ውስጥ የሚገባው በየጨዋታው ነው ከዳኞች ጋር የሚነታረከውና ትላንትናም 3-0 በሆነ ውጤት ከሳን ሆዜ ጋር እንግዲህ በሜጀር ሊግ ሶከር ጨዋታቸውን አድርገው እንግዲህ 3-0 በሆነ ውጤት ባጠናቀቁበት በዚህ መርሃ ግብር ላይ ከለቶ አልቢትር ጋር እንግዲህ ጨዋታው ከተጠናቀቀ በኋላ ምንም የሚፈጠር ነገር አይኖርም። እንግዲህ እንደዚህ አይነት አፈላፊ መካፈት ብዙ አስፈላጊ አይደለም። እንደዚህ አይነት ጭቅጭቆች ውስጥ ገብቶ ሜሲ ታይቷልና ቢጫ ካርድ መዘውበታል። ከዛ በኋላም ያው በርታ ቀጥልበት የሚል ምልክት ሜሲም ለዳኛው ሲያሳይ ነበር። እርግጥ ዳኛው አጥቶ ሊሆን ይችላል፣ ዳኛው ሳያጠፋም ሊሆን ይችላል። ግን እንደዚህ አይነት ጌስቸሮች እንደዚህ አይነት እይታዎች ምንድነው ፋይዳቸው የሚለው ትልቁ ጥያቄ ነው። የትናንትናው ጉዳይ ግን ለምን ቢያንስ ቅጣት ምት አልተሰጠኝም የመጨረሻው የጨዋታው መጣኛ ደቂቆች ላይ ለምን ቅጣት ምት አልተሰጠንም የሚል ጥያቄ ነው ያቀረበው የሚል ሐሳቦች ናቸው በስፋት የተሰነዘሩ የሚገኙት። በአጠቃላይ ሊዮኔል ሜሲ ወደ ሜጀር ሊግ ሶከር ካቀና በኋላ ግን ይሄ የባህሪ ለውጡ ብዙዎችን እያነጋገረ ይገኛል።